ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ስለ ዚርኮኒያ ወይም ደግሞ አሁን በተለይ በጣም ዝናን እያተረፈ ያለው አርቲፊሻል ጥርስ አይነት ነው። ዚርኮኒያ ምን አይነት ጥርስ ነው? በምን ይመረጣል? ከሌሎቹ ምን የተሻሉ ነገሮች አሉት? በዚህ ዝግጅት እንነጋገራለን። አንድ ሰው ጥርስን በተለያየ ምክንያት ሊመርጥ ይችላል። በውበት ሊሆን ይችላል፣ እንደዚሁም ደግሞ ኮስት ከሚያደርገው ወይም ደግሞ ያ ሰው ከሚከፍለው ገንዘብ አንጻር ሊያዩ ይችላል። እንደዚሁም ከጥንካሬው አንጻር ሊታይ ይችላል። ዚርኮኒያ የሚባለው ጥርስ በጣም ዘመናዊ ጥርስ ነው። ይሄ ዚርኮኒያ የተሰኘው ጥርስ ወይም ደግሞ ይሄ ጥርስ አንደኛ ዘመናዊ ጥንካሬ ያለው እንደዚሁም ደግሞ በጣም ናቹራል ወይም ደግሞ ተፈጥሯዊ ጥርስን የሚመስል የጥርስ አይነት ነው። እዚህ ነገሮች ሰዎች ከሚመርጡበት ምክንያቶች የተወሰነው ነው። ዚርኮኒያ ጥርሶች በተለይ ለፊት ለፊት ጥርስ ተመራጭ ጥርሶች ናቸው። በተለይ የፊት ለፊት ጥርስ እንደምታውቁት ለማኘክ ወይም ደግሞ ለመብላት አይደለም፣ ፈገግ ስንል እንዲያምር ወይም በጥሩ መልኩ እንዲታይ የምንፈልገው ጥርስ ነው። ይሄ ዚርኮኒያ የተሰኘው ጥርስ ይህንን የሚያሟላ የጥርስ አይነት ነው። ለኋላ ጥርስ እንደዚሁ ተመራጭ ነው። ለኋላ ጥርስ ተመራጭ የሚያደርግበት አንዱ ምክንያት ጥንካሬው ነው። በተለይ አሁን አሉ ከምንላቸው ጥርሶች መካከል ለምሳሌ እንደ ኢማክስ እንደዚሁም ደግሞ እንደ ሴራሚክ እንደዚሁም ፖርስሌን ፊውዝድ ዊዝ ሜታል ብለን ከምንጠራቸው ጥርሶች በጥንካሬ ተወዳዳሪ የሌለው ወይም ደግሞ በጣም ጠንካራ የሆነ ለኋላ ጥርስ በተለይ ደግሞ ብሮክ ስለሚያደርገው ወይም ደግሞ ጥርሳቸውን ለሚያፋጩ ሰዎች ተመራጭ የሆነ የጥርስ አይነት ነው። እንደዚሁም ዚርኮኒያ ብዙ ሌሎች ጥርሶች የማያሟሉትን ነገር ያሟላል። ለምሳሌ ባዮኮምፓቲቢሊቲ ብለን የምንጠራው ወይም ደግሞ ምንም አይነት ሰዎች ሰውነት ላይ ተጽዕኖ የሌለው የጥርስ አይነት ነው። ባዮኮምፓቲቢሊቲ ስንል በተለይ ለምሳሌ እንደ ክሮም ወይም ደግሞ እንደ ሴራሚክ አይነት ጥርሶች በውስጣቸው ሜታል ወይም ደግሞ ብረት አላቸው። ይሄ ብረት ለሰውነት ተስማሚ አይደለም። ስለዚህ በውስጣቸው ያለው ብረት ከድዳችን ጋር ንክኪ በሚፈጥር ሰዓት የማይመች ወይም ደግሞ አለርጂ ሪያክሽን ሊያመጣ ይችላል። እንደዚሁም ደግሞ በድዳችንና በጥርሳችን አጠገብ ጥቁረት ሊፈጥር ይችላል። ይሄ በተለይ ከጊዜ ሂደት በኋላ የሚመጣ ወይም ደግሞ በተለይ ሜታል አለርጂ ለሆኑ ሰዎች ወይም ደግሞ ሜታል አለርጂ ላላቸው ሰዎች በተለይ ዚርኮኒያ ተመራጭ የሚያደርገው ውስጡ ሜታል ስለሌለው የተሻለ ያደርገዋል። እንደዚሁም ደግሞ በተለይ ቅድም እንዳልኳችሁ ብሮክስ የሚያደርጉ ወይም ደግሞ ጥርሳቸውን የሚያፋጩ ሰዎች እነዚህ ሰዎች በተለያየ ምክንያት ጥርሳቸውን ሊያፋጩ ይችላሉ። ነገር ግን ከሌሎች ጥርሶች አንጻር በጥንካሬ የተሻለ ጥርስ ነው። ለምሳሌ እንደ ሴራሚክ ጥርሶችን መውሰድ እንችላለን። እነዚህ ጥርሶች በጣም ጠንካራ ከሚባሉ ጥርሶች መካከል ናቸው። ነገር ግን ብሮክስ የሚያደርጉ ወይም ደግሞ ጥርሳቸውን የሚያፋጩ ሰዎች በቀላሉ ጥርሱን ሊሰብሩት ይችላሉ። እንደዚሁም ደግሞ በተቃራኒ ያለው ከአርቲፊሻሉ ተቃራኒ ያለው ጥርስ ተፈጥሯዊ ከሆነ የተፈጥሯዊ ጥርሱን ይጎዳዋል ማለት ነው። ዚርኮኒያ ቅድም እንዳልኳችሁ ዘመናዊ ጥርስ ነው ወይም ደግሞ ዘመናዊ ቴክኖሎጂዎችን ይጠቀማል። እንደዚሁም ደግሞ ብዙ ንክኪ የሌለው እንደዚሁም ደግሞ የመጨረሻው ውጤት ወይም ደግሞ ፊኒሺንግ ብለን የምንጠራው ውጤት በጣም የሚያምር ተፈጥሯዊ እንደዚሁም ደግሞ ጠንካራ አይነት ጥርስ በመሆኑ ምክንያት ከሌሎች ጥርሶች እጅግ በጣም ተመራጭ ነው። ሰዎች ዚርኮኒያ ጥርስን ከመምረጣቸው በፊት ማወቅ የሚገባቸው ነገሮች ሊኖሩ ይችላሉ። በተለይ ደግሞ ኮስት ዋይዝ ወይም ደግሞ ሰዎች ለዛ ጥርስ ሊከፍሉ የሚችሉት ብር ከሌሎች አርቲፊሻል ጥርሶች ዳጎስ ያለ ይሆናል። ምክንያቱም ቅድም እንዳልኳችሁ የሚጠቀመው ቴክኖሎጂ ጠንካራ መሆኑ እንደዚሁም ደግሞ ናቹራል መምሰሉ ወይም ደግሞ ተፈጥሯዊ ጥርስን መምሰሉ ሰዎች ለተለያየ ጥርስ አማራጭ መጠቀም የሚችሉት የጥርስ አማራጭ ነው። ለምሳሌ ኢምፕላንት ላይ ወይም ደግሞ ጥርስን ያለ ደጋፊ ስንተክል ኢምፕላንቱ ላይ ወይም ደግሞ ስክሩ ላይ የምናደርገው የጥርስ አይነት ዚርኮኒያ ነው። ይሄ በተለይ ኢምፕላንት ላይ ዚርኮኒያ ሲለብስ ናቹራል የመሰለ ወይም ደግሞ ተፈጥሯዊ የመሰለ ጥርስ ነው። ስለዚህ በሂሳብ አንጻር ወይም ደግሞ በክፍያ አንጻር ከሌሎች ጥርሶች አንጻር ይወደዳል። ነገር ግን ሁልጊዜም ጥርስን ስትመርጡ አንደኛ ውበት ነው ወይ የምትፈልጉት፣ ጥንካሬውን ነው ወይ የምትፈልጉት፣ እንደዚሁም ደግሞ በተለይ ቅድም የጠራኋቸውን ኮምፓቲቢሊቲ እንደዚሁም ደግሞ ከፋይናንስ አንጻር ነው የሚለውን መጀመሪያ ሐኪማችሁ ጋር ቀርባችሁ ከተነጋገራችሁ በኋላ ውሳኔው የእናንተ ይሆናል።